ጉልበቴ ስለሚያመኝ ቶሎ ብለሽ ተቀበይኝ እባክሽ፣ እባክሽን ቶሎ ተቀበይኝ። እንኪያ ጉልበቴ ስለማያመኝ ነው። እሺ ቤተሰቦች እና የኔ እናት አሁን ደግሜ እሰጥሻለሁ። ስለምንለይሽ እኮ የመጨረሻ አበባሽ ልስጥሽ ብዬ የኔ እናት የኔ ቆንጆ እስኪ አንቺ ባይገርምሽ እኔም ፕራንክ አድርገሽ ነበረ ባለፈው ጋሽዬ እንዲያለኝ ብለሽ፣ እኔ ደግሞ የኔ አባቴ ጋር ደወልኩና ጋሽዬ እንዲህ ማድረግ ፈልጌ ነበር ስል ደገፈኝ። እሺ ተባበራችሁ? ፕራንክ ነው ለማለት ነው። እሺ የኔ ባሉ አንለይማ። ለምን ስላንቺ ሰው ቢነግረኝም ልለይሽ ፍጹም አልቻልኩም። እንዳልቆርጥ ያቃተኝ እንዳልቆርጥ ከሰው ላየሁሽ እንዳልቆርጥ ደሞ ይታየኛል ውበትሽ ሳስለይሽ። ስላንቺ ሰው ቢነግረኝም ልለይሽ ፍጹም አልቻልኩም። እንዳልቆርጥ ያቃተኝ ታገኘሽ ማለት ምን ይነት እንደዚህ አታድርግ። ፀጉርሽ ያዘኝ፣ ይሄ መለሎ ፀጉርሽ ተገኘሽ የኔ እናት። እሺ እንደዚህ ግን አታድርግ። እሺ እንዴት? ኧረ እባክሽ ይሄ ነው እንደዚህ አታድርግ። እኔ ባለፈው ቀን ሙሉ ያስጨነቅሽኛን ሰው እንደዚህ አታድርግ ትይኛለሽ። እንዴት አስቻለ? እንደዚህ ነው ማለት አይደለም። ከኔ ህይወት ውጪ ለማለት እንዴት አስቻለ? ፕራንክ አይደል? ቢሆንስ ለፕራንክ እንዴት አለሽ? ምን ተመለስ ተገን ተመለስ። እኔ እናት እኔ እና አንቺ አንለያይም። እሺ እንኳን ውሸት ሆነ። እግዚአብሔር እንዴ ማን ደስ ይበለው። አሁን ጋሽዬ ቢሞት ነው እንትን የማይልሽ እንድትለዩ የማይፈልገው። በቃ ታንኮሻክሽብና እንዴ ወደድሽው? ተመቸሽ? ተመችቶሻል? አስቀምጪ በቃ። ባይገርምሽ ማለት ነው ቤተሰብን ለትንሽ ደቂቃ ፕራንክ አደረኩና ከዛ እየነገርኳቸው እያለሽ ነው የመጣሽው። ደነገጥኩ፣ ተርበታበትኩ። እና የኔ ቆንጆ ምንም እኔና አንቺ የሚያለያየን ነገር የለም። እኔ እንዲህ ዙሪ እስኪ ዙሪ፣ አይኔን እያየች ነው። እስኪ አስተያየትሽን አሳያቸው። ኧረ እንዲህ እየወደድሽኝማ አንለያይምሽ። ጠላት ይለያየንኛ። መቼም ነው ማንለያዮሽ? ደግሞ አትስሜ የጠላትን ነገር እንዲህ ተለያዩ የሚል ነገር እንዳስብ። እኔ የምሰማው አንተ እኮ በጠዋቱ መርዶ የምታረዳኝ። ይህ እኮ መርዶ አይደለም። እሺ አላገኘሁሽም፣ በከባዱ ነው መጣብሽ አላልኩሽም? አላገኘሁሽም እስካሁን ድረስ ልቤ ተሰብሯል። ኦማይ ጋድ ጠግ ነው። ግን ስሚ አላገኘሁሽም እንተኛል ግን ጋሽዬ ደግሞ ስጮህብኝ ግራ አጋባኝ እኮ ያወራው ነገር ራሱ። ወይኔ የኔ አባት በጣም ነው በካሜራ ፊት አልኩኝ በካሜራ ፊት ሰዳደብከኛ ጋሽዬ። የኔ አባት አመሰግናለሁ፣ እወዳለሁ በጣም ጋሽዬ። እንዲህ ማድረግ ፈልጋለሁ። ሁሌ የምፈልገውን ነገር ሰፖርት የሚያደርገኝ አባት ነው ያለኝ እና ግን እዛ ፓርት ላይ አስወጡት። ኧረ ማንም ነው ከተማ ያደረገው። ግን ደግሞ ምን አለ መሰለሽ ጋሽዬ ከልጆቹ በላይ እንደሚወደኝ ያረጋግጥ። ኧረ እንደዛ ተሰማ። ብታወዳደሪ ብሩክና ሀይሚ የሚባል ማንሽ ደግሞ ሀይሚ ነው ወደዛ ይዤ ነው የሚልሽ። ግን ቆይ እንደዚህ አይነት ነገር ቢፈጠር እንዲህ ነው የምታደርገኝ? እንዴት ነው እንዲህ ማደርግ? አሁን ጋሽዬ እኔና አንቺ እኮ አሁን ብዙ ነገር በፈተና አልፈን የምናልፍ ሰዎች ነን አይደለም? ብዙ ነገር ጋሽዬ የምር እንደዚህ ቢል ኧረ አይልም አባታችን ይላል ቢል እኮ ነው ያለው። አይልም አልኩ ሴትዮ። ለምን ይላል? አይልም ቢልስ አይልም ለምን ይላል? ጋሽዬ እኮ እኔ እየተባበረኝ ነው። ፕራንክ ነው አልኩሽ እኮ የእኔ እናት። ሀዋሪው ስቲ ብለሽ በሆነው ባልሆነ ወረታ ያለሽ እንዲህ ነው ማፍጨረጨርሽ። ባለፈው እኔን ቆሌ እንደገፈፍሽኝ አናትሽ ላይ ነው መዞሩ። ያኔ ሳይኖር ነው አይደል? ጋሽዬ ኖሮ እንደዚህ ያደረጉሽ። እንኳን ፕራንክ ሆነ ግን ደግሞ ማለት ነው ልጆቹ ቢወለዱ ጥሩ ነበር በዚህ ድንጋጤ። ግን እስኪ የትኛው ነው መስዋዕትነት? እንዴት መስዋዕትነት የቱ ነበር? አሁን ለራሴ ራሱ ጥያቄ ሆነብኝ። ማለት አሁን እኔ ነኝ መስዋዕትነት የከፈልኩት ወይስ አልከፈልኩም? እኔ ነኝ መስዋዕትነት የከፈልኩልህ ማለት ነው። አሁን ጋሽዬ የምር እንደዚህ ብሎ ቢሆን እኔ አልለያይም እያልኩ ነው። ቤተሰቤን አደጋ ላይ እየጣልኩ ነው። እሺ እኔ ደግሞ
ከቤተሰቦችሽ ጋር